ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ስለ ግሎባል ስኪል ቪዲዮ ማቴሪያል ይዤ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ በሉዋም ቲዩብ ቻናል አባል ይሁኑ። እንግዲህ ግሎባል ስኪል ማለት የዓለም አቀፍ ችሎታ ወይም ዩኒቨርሳል አቢሊቲ ኮንሰርኒንግ ኦል ፓርትስ ኦፍ ወርልድ ማለት ነው። በሳይኮሎጂ ርዕስ ዙሪያ ሰፊ የፊልድ ሲስተም ያለው ሲሆን የዓላማ፣ የአሰራር፣ የእምነት የሚል ትርጉም ይሰጣል። የግንዛቤ መዋቅር ከፍጻሜው ጋር የሚሰራ ሲሆን የግሎባል ስኪል ሞቢሊቲ የዓለም አቀፍ ችሎታ ተንቀሳቃሽነት እንዴት እንደምሰራ በግሎባላይዜሽን የመስራት ችሎታ ማወቅ ያጠቃልላል። ግሎባል ስኪል በተጨማሪ የተለያዩ ሀሳብ ያደርሳል በመላው ዓለም በመሳተፍ በሰፊው የግሎባል ኮንቴክስት። ምክንያቱም ደግሞ ለመስራት የተለያዩ ችሎታዎች ያስፈልጋሉ። በዓለም አቀፍ ችሎታ የሚገመገሙና ለመሻሻል ዓላማ ያደረገ ነው። ቤዚክሊ የግሎባል ስኪል ዓላማ በዩናይትድ ኔሽን ተቀባይነት አግኝቶ በስራ የዋለ ሲሆን በዓለም አቀፍ ጥሪ እርምጃ አማካኝነት ይከናወናል። እንዲሁም የትምህርትና የስልጠና የሙያ እና የስራ ጉዳዮች ከፍ የሚያደርጉ ሲሆን በሀሳብ ልዩነትና ውስብስብ ችግሮች ለመፍታት ትኩረት ያደረገ ነው። በተጨማሪ አዳዲስ ችሎታዎች በማስተማርና ልምምድ በማድረግ ጥንካሬ በመገንባት ውጤታማ ያደርጋል። የዓለም አቀፍ ችሎታ አመራርነት በሙሉ አቋም ለጥናት መረጃ ለማሰራጨት ሪሶርስ ለማንቀሳቀስ እድገት ለመፍጠርም አስተዋጽኦ ያለው ሲሆን 3 መሰረታዊ የዓለም አቀፍ አሰራር ከሚባሉ የሀገር ውስጥ፣ ከሀገር ውጪ፣ የተለያዩ በሀገር ውስጥ ብለን እንጠቅሳለን። ከዚህ በተጨማሪ ደግሞ የዓለም አቀፍ ችሎታ የሚባሉ በ7 ክፍሎች ማየት እንችላለን። አንደኛው ግሎባል ስኪል ስትራቴጂ ወይም የዓለም አቀፍ ችሎታ አሰራር ዘዴ ነው። ይሄ መንገድ በብዙ ሀገሮች የሚንቀሳቀስ ንግድና ኮላቦሬሽን ነው። 3 የግሎባል ስኪል ስትራቴጂ አሉ። ማልቲ ዶሜስቲክ፣ ትራንዚሽን፣ ግሎባላይዜሽን የሚባሉ ሲሆኑ እነዚህ ዘዴዎች በአጽንኦታቸውና በብቃታቸው የሚለያዩ ናቸው። በዓለም ዙሪያ ለከባቢያዊ ግንዛቤና ለመረዳት የሌሎች አዳዲስ ክህሎቶች የእርስ በእርስ ውድድር ለመለየትም ጭምር ነው። ሁለተኛው ግሎባል ስኪል ፕሮግራም ወይም የዓለም አቀፍ ችሎታ መደብ የሚባል ሲሆን ትኩረት የሚያደርገው በስኪሊንግ፣ ሪስኪሊንግ፣ አፕስኪሊንግ ወይም ክህሎት መያዝ፣ ችሎታ መማር፣ ተጨማሪ ችሎታ መያዝ ብለን በ3 ከፍለን መረዳት እንችላለን። ከዚህ በተጨማሪ በዓለም አቀፍ በክልሎች እና በሀገር አቀፍ መረጃ በማሰራጨትና ሪሶርስ እንቅስቃሴ በማድረግ ግልጋሎት ያዳርሳል። ለግሎባላይዜሽን ዓለም መገናኛ ጥልቅ ሀሳብ፣ ህብረት እና የተለያዩ ባህሎች ብቃት የሚባሉ ያሳትፋል። ሶስተኛው ደግሞ ግሎባል ስኪል ኢንተሊጀንስ ወይም የዓለም አቀፍ የማሰብ ችሎታ። ይሄ ለተማሪዎች በእውቀት፣ በአስተሳሰብ፣ በችሎታና በሙያ ክህሎት ለመገንባት እድገት ለማምጣት ትልቅ ሚና የሚጫወት ሲሆን 3 አይነት ክህሎቶች ያካትታል። ጥናት ማድረግ፣ አቅም መገንባት፣ አንድነት ማምጣት። በተጨማሪም ምርመራ በሁሉም ዓለም ይሰጠናል። 4ኛ ክፍል ደግሞ ግሎባል ስኪል ኤሌመንት የዓለም አቀፍ ችሎታ ባህሪ ይባላል። በንግድ ዙሪያ የሚሰራ ሲሆን የኢኮኖሚ ክፍል ውሳኔ በህብረት ወደ ሁሉ ቦታ በማሰራጨት እና ቫልዩ በመስጠት ንጥፈቶች ያስፋፋል። ለግሎባላይዜሽን ደግሞ በ3 ዋና ነጥቦች ይከፈላሉ። ለኢኮኖሚ ግሎባላይዜሽን፣ ካልቸራል ግሎባላይዜሽን፣ ፖለቲካል ግሎባላይዜሽን ይባላሉ። እነዚህ ችሎታ በመገንባት ዓለም ለመለወጥ አንድነት ያመጣሉ። 5ኛው ደግሞ ግሎባል ስኪል አካዳሚ ወይም የዓለም አቀፍ ችሎታ አካዳሚ ነው። ይሄኛው ደግሞ የላቀ ትምህርት ተቋም ሲሆን ለአካዳሚ ወሳኝ ነው። በውጭ ሀገር እንዲሁም በሀገር በቀል አሰራር የማወቅ ሂደት እንደ ዓለም አቀፍ የሀሳብ ልዩነት መነሻና የባህሎች ድንበር ለመመስረትና ለማዘጋጀት ለመታወቅ የታሰበ ሲሆን ለግለሰብና ለአጠቃላይ ሶሳይቲ ችሎታ በመያዝ ለውጥ ለማምጣትና ስኬታማ ለመሆን ሴንተር ያደረገ ነው። ከዚህ በተጨማሪ በዓለም አቀፍ ሀሳቦች ትኩረት ያደረገ ሲሆን ለተማሪዎች ወደ ብዙ አይነት መንገድ ፕሮሞት በማድረግና የስራ ችሎታ ክፍተት በማዳረስ በመሰልጠን ለወደፊት ዝግጁ ለመሆን ያነሳሳል። እነዚህ ችሎታዎች ደግሞ ለኮሙኒኬሽን ብቻ ሳይሆን ለቡድን አጋዥ የሆኑ በስራ ቦታ ችሎታ፣
ለማግኘትም ያጠቃልላል። በመማር ሂደት 3 አይነት የመማር ባህሪ አሉ። እነዚህ ደግሞ ሀሳብ መፍጠር፣ በንቃት መማር፣ ጥናት ማድረግ ይባላሉ። የግሎባል ስኪል አካዳሚ የስራ ፈጠራ እድገት ናሽናል ስልጠና የመስጠት ተቋም ኢምፓወር የሚያደርግ ሲሆን ግሎባል ስኪል አካዳሚ ፕሮሰስ ሰልፍ ቫልዩ እና ሰልፍ ክሪቲሲዝም የሚያሳድግ ሲሆን ተጨማሪ ሀሳቦች በመፍጠር የታሰበ ነው። በግሎባል ስኪል አካዳሚ የተለያዩ አይነት ሞዴል ፍሬምወርክ ወይም የስራ መዋቅር ያሉ ሲሆን ከነዚህ መካከል ለርኒንግ ቱ ኖው በሌላ አባባል እውቀት እና የማሰብ ችሎታ ማሳደግ፣ የዓለም ውስብስብነት መረዳት መቻል ሲሆን ለርኒንግ ቱ ቢ ደግሞ ራስን መግዛትና ሬጉሌት ማድረግ በራስ መተማመን መገንባት ነው። ለርኒንግ ቱ ለርን መማርና መረዳት እንዲሁም ማሳደግ የመረዳት ክህሎት ይባላሉ። ከዚህ በተጨማሪ ቫልዩ ኤዱኬሽን የምንለው ከዚህ ይዞታ መሰረት በማድረግ የዓለም አቀፍ መማር ግልጽ ለማድረግና እውቀት ለመያዝ ዓለምን ለመረዳት እይታ በመቅረጽ ለማሳወቅ ነው። ስለዚህ በግሎባል ስኪል አካዳሚ 2 አይነት ችሎታዎች እናያለን። የመጀመሪያው ግሎባል ሊትሬሲ ወይም የዓለም አቀፍ የማንበብ የመጻፍ ችሎታ። ይሄ ዘዴ መመሪያ ጉዳይ በዓለም አቀፍ ጉዳይ በብቃት የመጻፍ የመናገር ችሎታ ብቃት ያዳብራሉ። ዲጂታል ሊትሬሲ በዲጂታል የማንበብና የመጻፍ ችሎታ። ይሄኛው ዘዴ ደግሞ በዲጂታሊ የተለያዩ ነገሮች እንዴት ክሬት እንደምናጋራ ለመገንዘብና በዲጂታል ሊትሬሲ ትርጉም ለመፍጠር ተጽዕኖ ለማድረግ ይጠቅመናል። 6ኛው ደግሞ ግሎባል ስኪል ኮምፒቴንሲ ወይም የዓለም አቀፍ ችሎታ ብቃት ይባላል። ለዓለም አቀፍ የብዙ ዳይሜንሽን ውህደትና ጥምረት ሲሆን በስራ፣ በእውቀት፣ በችሎታ በተገቢ መንገድ ተግባራዊና ስኬታማ በመሆን ለዓለም አቀፍ ርዕስ ጉዳይ በተለያዩ ባህሎችና ልዩነትም ጭምር ሲሆን በዋናነት ደግሞ ውስብስብ መንገድ የማወቅ ጥናት በማድረግ በግሎባል መመሪያ ትምህርት ሀሳብ ትኩረት በመስጠት ለተማሪዎች የዓለም እይታቸው እንደሚፈልጉት በብቃት በማስተማር ከዚህ በተጨማሪ በግሎባል ስኪል ኮምፒቴንሲ 2 ነጥቦች ያጠቃልላል። ኢንተርካልቸራል እና ማልቲካልቸራል የሚባሉ ሲሆኑ ፕሮሞት የሚያደርጉ 4ቱ የዓለም አቀፍ መነሻ የብቁነት መስፈር ደግሞ መመርመር፣ ሀሳብ መገናኘት፣ እርምጃ መውሰድ፣ ዓለምን ፐርስፔክቲቭሊ ማወቅ ናቸው። 7ኛውና የመጨረሻው ደግሞ ግሎባል ስኪል ታለንት ወይም የዓለም አቀፍ ችሎታ ተሰጥኦ። ችሎታዎች መመልከትና መገምገም በዓለም አቀፍ ሁኔታ በፓርትነርሺፕ ዓላማ ያደረገ ሲሆን ችሎታዎች ለማሻሻል በተለያዩ ካምፓኒዎች የሪሰርች ሂደት በማውጣት ብዙ ቋንቋ የመማር እንቅስቃሴ ሲሆን በሌላ መልክ የተጻፉ ትምህርቶች ቫልዩ በመስጠት ትምህርቶችን ያበረታታል። በተማሪዎች የሚደረግ እርስ በእርስ ንግግርና ክርክር ጉዳይ ላይ የዓለም እይታቸው መፈተንና በራስ ባክግራውንድ የባህል እድገት ማምጣትና መመስረት መረዳትና ልምምድ ማድረግ ነው። ፋይናሊ የግሎባል ስኪል ትርጉምና ክፍሎች እነዚህ ናቸው። አሁን ደግሞ የግሎባል ስኪል ጥቅም የምናይ ይሆናል። እንግዲህ ግሎባል ስኪል ወይም የዓለም አቀፍ ችሎታ ዘርፈ ብዙ ጠቀሜታ ያለው ሲሆን የተለያዩ ፍሬምወርክስ ሀሳቦች የአመራርና ኮላቦሬሽን ችሎታና እድገት፣ ሌላ ደግሞ ከብዙ ሀገሮች ባሻገር በሂውማን ሪሶርስ ቡድን ለግሎባል ንግድ ለማገናኘትና ለማዳረስ ይጠቅማል። እንዲሁም እንደ ዓለም አቀፍ ማህበረሰብ በሁሉም አካባቢ ያለ ባህል ልምድ በማሳየትና በማስተዋወቅ የመማር ግንዛቤ ያከናውናል። በተጨማሪም በተለያዩ አካባቢዎች አዲስ ክህሎትና የፈጠራ ቴክኖሎጂ ማዳረስ፣ አዳዲስ ተሰጥኦ በማስፋፋት በማሰልጠን ዓለም አቀፍ ችሎታና እውቀት በመምራት የላቀ መደበኛ አኗኗር ለመኖርና ለሌሎች ማህበረሰብ ሀሳብ ልዩነት ቫልዩ በመስጠት እና በመቀበል ሪሌት በማድረግ የህይወት ልምድ መውሰድ በተለያዩ ቡድን ወሳኝና ፈጠራ ያለው ነው። ሀሳብ፣ ችሎታ፣ እውቀት እንዲሁም አስተሳሰብ በማስተላለፍ በአዲስ ኮንቴክስት ፕላስ የተለያዩ የቴክኖሎጂ ውጤት በመጠቀም ክሪኤቲቭ መሆንና በብቃት መማር ትምህርት ኢምፓወር ለማድረግ ትልቅ አስተዋጽኦ አለው። እንግዲህ የዓለም አቀፍ ችሎታ የሚያሳድጉልን 2 ነጥቦች እናያለን። የመጀመሪያው ሪሰርች ወይም ጥናት። ይሄ ዘዴ እውቀት መያዝና መፍጠር አዲስ ፈጠራ ባለው መንገድ አዳዲስ ሀሳቦች እና ዘዴዎች በመሰብሰብም የዓለም አቀፍ ጉዳዮች እንዲሁም እድሎች በሰፊ መስመር የዲጂታል ቱል ፕላስ ሌሎች መንገዶች በመጠቀም
መረዳትና ጥናት ማድረግ። እነዚህ ለፕሪ አክቲቪቲ እና ለተሻለ አስተሳሰብ እድገት በሪሰርች ጉዞ ላይ ስኬትና ለውጥ ያመጣሉ። So it's essential to generate new concepts and understandings። ስለዚህ ሪሰርች የምንለው የግሎባል ስኪላችን የሚያሳድግልን አንደኛው መንገድ ሲሆን ሁለተኛው ደግሞ ኮሚኒኬሽን ኤንድ ኔትወርክ ወይም መረብና መገናኛ መመስረት የሚባል ነው። ይሄኛው መንገድ በሰፊው የግሎባል ስኪላችን የሚያሳድግልን አንደኛ መንገድ ሲሆን ሁለተኛው ደግሞ ኮሚኒኬሽን ኤንድ ኔትወርክ ወይም መረብና መገናኛ መመስረት የሚባል ነው። ይሄኛው መንገድ ደግሞ ለዓለም አቀፍ ችሎታዎች ለማሳደግና ለቢዝነስ አሰራር በብቃት በህብረት የሚያሻሽል ሲሆን እንዲሁም በዳታ ድሪቭን ለመወሰን ይጠቅመናል። የተሻለ እይታና ሪፒቲሽንም ለመጨመር ለቢዝነስ ኦፐሬሽንም ሰፖርቲቭ ማቴሪያል ነው። ፕላስ የምንፈልገው ሙያ በመምረጥ በበይነ መረብ ለማስፋፋት እድሎች ለመጨመርና በተለያዩ ሀገሮች መስራት ያካትታል። So simply it means building connections with others professional ይጠቅማል። የዛሬ ስለ ግሎባል ስኪል ያቀረብኩት ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌሎች አዳዲስ ስራዎች እስከምንገናኝ ሰላም ሁኑ።